ሰላም የቻናል ቤተሰቦች፣ በዛሬው ፕሮግራማችን ማሽንን የተመለከቱ ካሽሪስተር ማሽንን የተመለከተ የተወሰነ ነገር እላችኋለሁ። የትም ሳትሄዱ አብራችሁን ቆዩ። በዚህ ፕሮግራሜ አንዳንድ ደንበኞቼ አዲስ ማሽን በሚገዙ ሰዓት በተለያየ ጊዜ ከሚጠይቁኝ ጥያቄዎች በመነሳት እቺን ነገር ትንሽም ቢሆን ልላችሁ ወስኛለሁ። እሱ ምንድነው? አንዳንድ አዲስ ስራ የሚጀምሩ ሰዎች በመጀመሪያ ላይ በማኑዋል ደረሰኝ ይጀምራሉ። አንዳንዶቹ ደግሞ ቀጥታ በካሽ ሬጂስተር ማሽን ይጀምራሉ። ስለዚህ አሁን እኔ ሁለቱንም ያካተተ አዲስ ማሽን ገዝተው ለሚጠቀሙ ሆነ ማኑዋል ደረሰኝ እየሰሩ ወደ ካሽ ሬጂስተር ማሽን የሄዱ ሰዎችን ስቴፖችን አንድ በአንድ እናያለን። እነሱ ምንድናቸው? በመጀመሪያ ደረጃ ካሽ ሬጂስተር ማሽን ይገዛሉ። ከገዙ በኋላ ሳያመጡት እዛው ከገዙበት አካል ሄደው የሚሸጡትን አይተም በወርድ ጽፈው ዋጋውን አስገብተው ቢፎር 2% ሊሆን ይችላል፣ ቫት ሊሆን ይችላል፣ 15% ሊሆን ይችላል፣ 10% ሊሆን ይችላል። ዋትኤቨር ኢት ኢዝ እሱን ከሱ በፊት ያለውን ዋጋ እዛ ወርድ ላይ አስቀምጠው በሃርድ ኮፒ እና በሶፍት ኮፒ ይዘው ይሄዳሉ። እሱን አስጭነው ቼክ አስደርገው መስራትና ለመስራት ምሳው ሆኖ ቼክ አድርገው ይዘው ይመጣሉ። መተው ደግሞ እዚህ ወደ ስራ ከመጀመራቸው በፊት ለሚመለከታቸው እነሱ ለሚከፍሉበት የታክስ ሴንተር ደውለው ካሽ ሬጂስተር ማሽን ሊጀምሩ እንደሆነ አሳውቀው፣ በማኑዋል የሚሰሩ ካሉ ማኑዋሉን የመጨረሻውን ቁጥር ነግረው፣ በማኑዋል የማይሰሩ ግን አዲስ እየጀመሩ ከሆነ ደግሞ ከዛሬ ጀምሮ መጀመራቸውን በማሳወቅ ቀጥታ ስራ ይጀምራሉ ማለት ነው። ይህንን በሚጀምሩ ሰዓት ግን አዲስ እንደመሆኑ ስራ ማለት ካሽ ሬጂስተር ማሽኑ ላይ አዲስ እንደመሆናቸው መጠን በተደጋጋሚ ስህተት ያጋጥማል። ግን ስህተት ለምን እንዳያጋጥም በተቻለ መጠን መጠንቀቅ፣ ነገር ግን ያሆኑ ተጠንቅቀው ስህተቱ በሚደርስ ጊዜ በመጀመሪያ ደረጃ ማወቅ ያለባቸው ስቴፖች ምንድናቸው? ደረሰኙ የተሳሳቱ ደረሰኝ በአግባቡ መቀመጡን ማረጋገጥ። ከዛ ደግሞ የተሳሳተውን ደረሰኝ ማስተካከያ በሚሰሩበት ወቅት ያስተካከሉበትን ደረሰኝ ቢቻል ኮፒ አድርገው እነሱ ጋር ቢቀመጥ። ከዛ ምንድነው የሚሆነው? ያንን ለሚመለከተው አካል ለማሳወቅ ምንድነው የሚያደርጉት? ጆርናል ማውጣት አለባቸው። ጆርናል አውጥተው ያንን ሶስቱን ነገር ይዘው ሄደው ለሚመለከተው የሚከፍሉበት ለታክስ ሴንተር አሳውቀው፣ ከዛ ማለት ያንን የሚያሳውቁት በቃል አይደለም፣ በራሳቸው በድርጅታቸው ስም ሌተር ሄዲንግ ያለው ቀን ቁጥር ያለው የተሟላ በሚመለከታቸው ታክስ ሴንተር በደንብ የሚገልጽ ኤፍኤስ ናምበሩ ተገልጾ በዚህ ቁጥር ምናምን የሚሉ ነገሮችን ጽፈው ሄደው ለሚመለከተው ክፍል ይሰጣሉ። ከዛ የሚመለከተው ክፍል አይቶ ውሳኔ ሲሰጣቸው ውሳኔ የተሰጠበትን ወረቀት በሚመለከተው ክፍል ውሳኔ የተሰጠበትን ወረቀት እንትን ብለው አስተካክለው ከዛ አንድ ኮፒ ለመዝገብ ቤት አንድ ኮፒ ደግሞ ለራሳቸው ይዘው ይመጣሉ። ያ ማለት ምንድነው? መዝገብ ቤት መቀመጡ እኛ ወራዊም ሆነ ዓመታዊ በሚሰራበት ወቅት ሂሳብ ያ ነገር ስህተት መሆኑን ለኛ እንደ ጋራንቲ ነው። ያንን ካልተያያዘ ድረስ ውድቅ ሊሆንብን ስለሚችል በተገቢ ቦታ ማስቀመጥ። ስለዚህ በዚህ መሰረት በተለያየ ጊዜ የሚፈጠሩ ስህተቶችን በዚህ መልኩ ለሚመለከተው ክፍል በማሳወቅ ስህተቶችን ማረም ይቻላል። ነገር ግን እኔ የምመክራችሁ በተቻለ መጠን ስህተቶች ባይሰሩ እና በትክክለኛው ነገር ለመስራት ብንሞክር፣ ራሳችንን ደግሞ ስልጠና ያልወሰዱትን ስልጠና በመስጠት ጥንቃቄ፣ እንደገና ደግሞ ከካሽ ሬጂስተር ማሽን ከመድረሱ በፊት ክሮስ ቼክ የሚደረግበትን መንገድ ማዘጋጀት የተሻለ ይሆናል ብዬ ሙያዊ ምክሬን እሰጣችኋለሁ። ከዛ በተረፈ የእናንተ ፊድባክ እያየሁኝ እንደዚህ ተደጋጋሚ የሚጠየቁ ጥያቄዎችን ሂሳብ ነክ የሆኑ ነገሮችን
ለጊዜው ለአሁን ወደፊት ከፓርትነሮቼ ወይም ከጓደኞቼ አብረው ከሚሰሩ የሙያ አጋሮቼ ጋር እንሰራላችኋለን። ለአሁን ግን እንደዚህ በጣም የተቸገራችሁበት ነገሮች ካሉ ሂሳብና ሂሳብን የተመለከቱ ኮሜንት ላይ ያስቀምጡልኝ። እኔ የሚመለከተውን ክፍል ማናገር ካለብኝ አናግሬ፣ ካልሆነም ደግሞ የምሰራባቸው ተግባራዊ የማደርጋቸው ነገሮችን ለእናንተ በየጊዜው አፕዴት አደርጋችኋለሁ። ስለተከታተላችሁን ለአሁኑ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ያው ለጓደኞቻችሁ እንዲደርስ ለእናንተ ሼር፣ ሰብስክራይብ አድርጉ፣ ላይክ አድርጉ። አመሰግናለሁ። ባይ